በስልካችን ላይ የተጫነውን መተግበሪያ ከከፈትን በኋላ የምንፈልገውን ቋንቋ በመምረጥ አዲስ አካውንት ይክፈቱ የሚለውን ትዕዛዝ እንነካለን። በመቀጠልም ከሚመጡልን አማራጮች መካከል ፈጣን አካውንት ይክፈቱ የሚለውን ስንመርጥ አካውንት የምንከፍትበትን ቁጥር የምናስገባበት ሳጥን ሲመጣልን የስልክ ቁጥራችንን ካስገባን በኋላ ማረጋገጫ ቁጥር ለማግኘት የሚለውን ሳጥን በመጫን የማረጋገጫ ቁጥር እንጠብቃለን። ከዚያም ከ127 የተላከልንን የማረጋገጫ ቁጥር ያስገቡ በሚለው ሳጥን ውስጥ ጽፈን ይቀጥሉ የሚለውን ትዕዛዝ በመንካት ዝርዝር ግላዊ መረጃ ወደምንሞላበት ገጽ እንሸጋግራለን። በዚህ ገጽ ላይ ያሉ አንዳንድ መረጃዎች ስልክ ቁጥሩን ከኢትዮ ቴሌኮም ስንገዛ ባስመዘገብነው ግላዊ መረጃችን መሰረት በቀጥታ ከመረጃ ቋት የሚወሰዱ ሲሆን አንዳንድ መረጃዎችን ግን በአዲስ መልክ መሙላት ያስፈልጋል። በመሆኑም ጾታ፣ ክልል፣ ዞን፣ ክፍለ ከተማ፣ ወረዳ፣ ቀበሌ፣ የቤት ቁጥርና ዜግነት ለሚሉ አማራጮች ትክክለኛ መረጃ መሙላት ይጠበቅብናል። በሌሎች ሰዎች የተጋበዙ ከሆነና የግብዣ ቁጥር ካለዎት ቁጥሩን የግብዣ ቁጥር በሚለው ቦታ ላይ ማስገባት የሚችሉ ሲሆን የግብዣ ቁጥር ከሌሎት ግን ወደ ቀጣዩ ሂደት ማለፍ ይችላሉ። አስፈላጊ መረጃዎችን ሞልተን እንዳጠናቀቅን ያስገቡ የሚለውን ሳጥን ስንጫን ምዝገባው ተሳክቷል የሚል መልእክት ይደርሰናል። በመቀጠልም ወደ መተግበሪያው ዋና ገጽ ተመልሰን የሞባይል ቁጥር በሚለው ሳጥን ውስጥ አገልግሎቱን ለማግኘት የተመዘገብንበትን ስልክ ቁጥር ከሞላን በኋላ ከ127 የተላከልንን የምዝገባ ማረጋገጫ ፒን ወይንም የሚስጥር ቁጥር በሚለው ሳጥን ውስጥ በማስገባት ይግቡ የሚለውን ስንጫን ነባር የሚስጥር ቁጥር መለወጥ አለበት የሚል ትዕዛዝ ያለበት መጀመሪያ ገጽ ይመጣልናል። ይህንንም ተከትሎ በገጹ መጀመሪያ በሚገኝ ነባር የሚስጥር ቁጥር በሚል ሳጥን ውስጥ ከቴሌብር ወይንም ከ127 የተላከልንን የምዝገባ ማረጋገጫ ፒን ቁጥር ካስገባን በኋላ ከስሩ በሚገኙ ሁለት ሳጥኖች አዲስ መጠቀም የምንፈልገውን ማለትም ከ127 ከተላከው የተለየና ከዚህ ቀደም ያልተጠቀምንበት ባለ 6 አሃዝ የሚስጥር ቁጥር ማስገባት ይጠበቅብናል። በመጀመሪያው ሳጥን ውስጥ የሚገቡት የሚስጥር ቁጥሮችና በሁለተኛው ሳጥን ውስጥ የሚገቡት የሚስጥር ቁጥሮች ፍጹም ተመሳሳይ መሆን የሚገባቸው ሲሆን በሳጥኑ ውስጥ ከቁጥር ውጪ መጠቀም አይቻልም። በተጨማሪም ባለ 6 አሃዝ ቁጥሮቹ ተከታታይነት የሌላቸውና ተመሳሳይ ያልሆኑ መሆን አለባቸው። የሚስጥር ቁጥሮቹን ሞልተን እንደጨረስን ደንብና ግዴታዎች ከሚለው ርዕስ ጎን ካለው ሳጥን ላይ በመጫን የልክ ምልክት ሲመጣልን በደንብና ግዴታዎቹ ላይ መስማማታችንን አረጋግጠን ለመጨረስ የሚለውን ሳጥን እንጫናለን። በመጨረሻም አገልግሎቱ በተሳካ ሁኔታ ተጀምሯል የሚል መልእክት ሲደርሰን አገልግሎቱን መጠቀም መጀመር እንችላለን።